በጣም ያሳዝናል። ሮማን እንግዲህ የብሌን እናት በነግርምሽ ላይ ሴራዋ ማሴሯ እንደቀጠለ ነው። ጽናት አባቷ ግርምሽ አሁን ላይ ሰላማዊ ኑሮ እንደሚኖሩ ነው እያሰቡ ያሉት። እዚህ መሀል ደግሞ የእናቷን የሮማንና የናትናኤልን ሴራ ያወቀችው ብሌን ደግሞ ግራ ገብቷታል። ምክንያቱም ጽናት የሆነ ነገር ስትላት አንቺ ወንድሜ ቀንተሽ ነው ወንድሜ ሲመጣ የአንቺን ቦታ እኮ እሷ ይዝም እያለ ተላታለች። ነገር ግን ብሌን ደግሞ እነሱ እንዳይጎዱ በናትናኤል እየተከታተለች ለራሷ ጠላት እያፈራች ነው። ሮማን እንግዲህ ናትናኤልን ግርምሽን ተገደልኩ በኋላ ነው ይህን ንብረት ማግኘት የምችለው እያለች እየመራችው ግርምሽ እንዲገደል እያዘዘች ነው። እሱም ደግሞ ለወንድሙ ደውሎ ናትናኤል በመርዝ በውሃ አድርጌ እገለዋለሁ እያለ ሲናገር ብሌን ደግሞ ሳያት በስልክ ሲያወራ ሰምታው ወደ ጽናት ጋ ሄዳ ጽናት ባክሽ ደህና አይደለሁም ምን እያለች ተጨንቃ በነበረች ሰዓት ጽናት ደግሞ ሆነሽ ነው ወለዚነ የቢቱነ ሊረቢ ጽናት ደግሞ ምን ሆነሽ ነው ስትላት እኔ ናትናኤልን ወሬ ሲዋራ ሰማሁት አላየኝም ግርምሽን በመርዝ እንደሚገለው ሲዋራ ሰማሁ ስትላት ማመን አልቻለችም። በቃ ካላመንሽኝ ማታ እንግዲህ የራት ግብዣ አለ ማታ እንደዛ ሲያደርግ እኛ አይተ ነው ከዚያ በኋላ ካየነው በኋላ ትክክል ካረገ ራሱ እንዲጠጣ እናደርጋለን ብለው ተስማሙ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንደት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ ረቢል ዓለሚን። በያላችሁበት ሰላማችሁ ብዝት ይበል። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። እንግዲህ ግርምሽ በቀደም የተጨነቀው ልጅና ልጅ እንደሚያገናኝ ነበር። ህይወቱ እንግዲህ በጣም የሚያስጨነቀው ማለት ነው። ነገር ግን ልጁ አሁን ላይ ገንዘብ ለእናት መታከሚያም ሰጥቶት ይሄድልኛ ብሎ ነበር አልሄደም ማለት ነው። በስተመጨረሻም ጽናት ደግሞ ወንድሟን ወዳና ፈቅዳ በፍቅር ስትቀበለው ግርምሽም እንግዲህ እንደዚህ ራሱ እጋ እንዲሰራ ጉጉት አደረበትና ስራ እያለው ስራ አስጀመረው ማለት ነው። ይህን ሁሉ የምታረገው ግን ሮማን ናት። ሮማን በጣም ኃይለኛና አረመኔ ሰው ናት ማለት ነው። እንግዲህ እሷ በጎን እየሄደች ጽናትና ግርምሽን እንደ ወዳጅ ተሳብካቸዋለች፣ ተስቃቸዋለች ማለት ነው። በፊትም እንግዲህ እሱን በጭንቀት ሞክ እያለች ግርምሽን 10 ጊዜ የምትጠይቀው እሷው ነበረች። አሁን ደግሞ ጭንቀትህ ቀለለልህ አየህ፣ እስከ ዛሬም ስልህ እኮ ዝም ብለህ ነው እንጂ እኔን ሰምተህ ብሆን አትጨነቅም ነበር። አሁን እንግዲህ ሴት ልጅና ወንድ ልጅ ተዋደው እየኖሩ ነው እያለች አሁንም አልተወችውም። እንግዲህ ሮማን ምንድነው የግርምሽ ንብረት ወደ እሷ እንዲሄድ የምፈልገው ምንድነው ናትናኤልን እንግዲህ ዋጋ ከፍሎና አባቱን ገድሎ ንብረቱን በራሱ እንዲያደርግ ጽናትም እንግዲህ እንድታለቅስ ነው ስራዋ ማለት ነው። ሮማን እየሰራች ያለችው ይሄ ነው። እንግዲህ ግርምሽን በውሃ አድርጎ ለመግደል ናትናኤል ቢያስብም እንግዲህ የብሌን እናት መታ ሁሉም ተሰብስበው ለራት ግብዣ ቁጭ ባሉበት ሰዓት ናትናኤል ሄድና ግላስ ይዞ ውሃ ሊያመጣ ሲሄድ ጽናትና ብሌንን ብድግ አሉ። ወዴት ነው እያሉ ሁለቱም ግርምሽና ሮማን ሲይዟቸው አይ መጣን ብለው ወደ ጓዳ ገቡ ማለት ነው። ወደ ኩሽና ገብቶ እንግዲህ ያደረገው ነገር ምንድነው? 2 ብርጭቆ ተቀዳ በኋላ ተኪሱ መርዝ አውጥቶ ሲጨምር ባይናቸው አይተዋል ማለት ነው። ነገር ግን ምንድነው የሚያስደነግጠው ነገር ከዛ ያዩ ጊዜ ተመልሰው ግርምሽ ጋር ተቀመጡ። እሱም ደግሞ ደንግጦ ነበር ያየ ሰው አለ ብሎ። ነገር ግን ምንም ሰው እንዳላየው ቸክ አድርጎ እንግዲህ እና ብሌን እናት ፊት ሲሄድ ከዛ በኋላ ብርጭቆን ውሃውን ለግርምሽ አንደኛውን አቀረበለት ማለት ነው። ከዛ እንግዲህ ያን ጊዜ ብሌን አንስታ
ግርምሽ ውሃውን ሊጠጣው ሊያነሳው ብርጭቆውን ሲል ብሌን ደግሞ ግርምሽ ይህን ውሃ አጠጣውም፣ ጋሽ ግርማ ይህን ውሃ አጠጣውም፣ ይህን ውሃ የሚጠጣው ናትናኤል ነው ብላ ናትናኤል እንዲጠጣው ያደረገች ማለት ነው። ይህን ያልጠጣም የራስ ያለ ሲላት፣ አይ እኔ ደግሞ ይህን እንድጠጣ የምፈልገው እሱ አይጠጣም ብላ ስትለው፣ ይህንኛው ናትናኤል ደግሞ የስራው ነገር አሳፍረውና መውጫ ቀዳዳ እየፈለገ ስለሆነ እሺ ብሎ ብድግ ብሎ ሊጠጣ ቁጭ ብሎ ጠጣ አለችው ማለት ነው። ያው እንግዲህ ውሃውን ቁጭ ብሎ ጠጣው። ምንም ነገር የተፈጠረ ነገር የለም። ነገር ግን እሱ በሚጠየቅበት ሰዓት እኛ በአይናችን ያየነው ብለው ጽናትም ብሌንም አይተዋል ማለት ነው። የብሌናት ደግሞ አንቺ ምን አገባሽ እያለይ ልትገላት ደረሰች ማለት ነው። በጣም ይገርማል። አንድ ሰው ሲሞት ዝም ይላል እንዴ? አንድ ሰው እንደ ሰው ሲሞት ዝም ይላል? እሷ ነገሩ ይገደል እያለች ነው ሮማን ማለት ነው። ከዚያ በኋላ እንግዲህ ምንድነው የተፈጠረው ነገር? አንቺ ምን አገባሽ እያለይ ብሌን መታቻት እናቷ። ጽናትም ደግሞ ያው ጠጥቶ ነበር ወደ ውጭ ያወጣው ቶሎ እንግዲህ ናትናኤልና ናትናኤል ተጨምራ እሷ ፍለጋ ወደ ውጭ ሄደች ማለት ነው። ከዚያ በኋላ እንግዲህ ብሌን ከእናቷ ጋር በጣም ተጣላች። መልሶ እንግዲህ ቆይቶ ሲመጣ ይቅርታ እያለችው ነበር ጽናት ማለት ነው። ምክንያቱም ምንም ነገር የተፈጠረ ነገር የለም። ያው እንግዲህ ናትናኤል በምጠይቅበት ሰዓት እንዴት አባቴ ልገላለሁ እያለ ድፍፍና አድርጎ ነው ዝም የሚለው ማለት ነው። ሮማንና ናትናኤል አሁንም ብሌንንና ጽናትን ለማጣላት ሴራ እየሰሩ ነው። ከዛ በኋላ ጽናትና ደግሞ አባቷን ቅር እንዲባባሉ እያደረገ ነው ማለት ነው። እንግዲህ ሮማን ምንድን ያደረገችው ጽናትና ግርምሽን ለማጣላት የንብረቱን ወይም ደግሞ ዋና እንትናቸውን መረጃቸውን ይዛ ለናትናኤል ትሰጣለች ማለት ነው። ምንድን ነው ይሄ ነገር? ውርስ ነው ሲላት፣ አያው ነገር ግን ይሄ ስም በሌላ ሰው ስም ነው። አንተ ዝም ብለህ ወስደህ ጽናትን የምታይበት ቦታ አስቀምጠው አለችው ማለት ነው። እንደምን ማለት ነው? አንቺ ከየት አገኘሽው ውርሱን ሲላት፣ እኔ እኮ ሮማን ነኝ፣ ሮማን እባላለሁ ተዋወቀኝ ያለች እንግዲህ እያነጠራት ያው ያዘዘችውን ማድረግ አለበት እና ይዞ ሆዶ እንግዲህ ከከበቱ ውስጥ ወይም ደግሞ ቡፌ አስቀመጠው ማለት ነው። ጽናት ደግሞ ለፍተር ያንን ቡፌ ስከፍተው እንግዲህ መረጃው እንደሆነ አየችው ማለት ነው። በጣም ከባድ ነው። ራሷን ነው የምስተው። እንግዲህ ምንድን ነው የፈለገችው? አንደኛ ያንን ነገር ስታይ እንዴት እንደምትደነግጥ፣ ሁለተኛ ደግሞ ከአባቷ ጋር ከግርምሽ ጋር እንዲጣሉ ነው ፍቃዷ ማለት ነው ሮማን። ከዛ በኋላ ምን ትላለች እንግዲህ የዚህ ሁሉ መጨረሻ አንተ ትሆናለህ፣ አንተን አስወግድሃለሁ እያለች አሁን እየዛተች ነው ማለት ነው ለናትናኤል። ጽናትና እንግዲህ ብሌን ተጣሉ ብሎ ናትናኤል ደስ ብሎት ነበር። ነገር ግን እነሱ አይጣሉም፣ በይቅርታ ይተላለፋሉ ማለት ነው። እንዲያውም ብሌንን እንግዲህ የሆነ ነገር ማድረግ አለብን፣ በዚህ መንገድ አታሰራንም እያለ ነበር። አንቺም ደግሞ ተቆጫት፣ የሆነ ፊታት ስጫትና እኔም ደግሞ ታገለው እነሱን ለመለያት እየተባባሉ ነበሩ ማና ናትናኤል ማለት ነው። ብቻ በጣም ከባድ ነው። ሰው በልጁ እንዴት ነው ልጅ ብሎ ተቀብሎ እንደገና ደግሞ ጽናት ወንድሜ ብላ ተቀብላ እንዴት ያስችላል? እንዲህ ያለ ነገር ማለት ነው። ብቻ ከባድ ነው። ውድ ቤተሰቦች ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሁኑ። ቀጣይ እንጠብቃለን።